ሁለት እግሬን አስረው እስር ቤት አስገቡ። ማለት ክፍል ውስጥ ወስደው እግር ብረት ምትባል አሰርተው አስረው ክፍል ውስጥ አስቀምጠውኝ ሄዱ። ታሰርክ? ትምህርት ቤት ታሰርኩ። ይሄ ሁኔታ አመት ትማሪ ትችያለሽ፣ 2 አመት ከተባለ ግን ይሰለችሻል። በጣም ሰለቸ። ዩኒቨርሲቲ ውስጥ ገባ መጀመሪያ ላይ በተማሪ ተደብድቤ ነው የወጣሁት በፖሊስ እና ሁለተኛ ዓመት ተማሪ ሁኜ ነው እንግዲህ አፈር ድሜ አብልቶ ፖሊስ ደብድቦ ከዩኒቨርሲቲ ያባረረኝ። ሰላም እንዴት ናችሁ? ይህ የአንድ ወግ ፖድካስታችን ነው። እኔ ሳምራዊት ሞላ ነኝ። በአንድ ወግ እንግዳችን ጋሻ አያልነ ሙላቱ ናቸው። ጋሻ አያልነ ሙላቱ ጸሐፌ ተውኔት፣ ባለቅኔ እንዲሁም ደግሞ መምህራችን ናቸው። ጋሽ እንኳን ደህና መጣ። እንኳን ደህና ቆየሽ ተማሪ። እንደው ስራዎችን አንተን በደንብ እንተዋወቅ። ማን ነኝ ቢሉኝ ያው አያልነ ሙላት እባላለሁ። እንደ ዶሮ ጭሬ የምኖር ሰው ነኝ። እንግዲህ ከዛ ውጭ ሌላ ህይወት የለኝም። አሁን ከብዙ ውጣ ውረድ በኋላ አዲስ አበባ ዩኒቨርሲቲ አስተማሪ ነኝ። ይበቃሽ? ይበቃኛል። እሺ፣ ድሮም ታስተምር ነበር አይደለ? አዎ አስተምር ነበር፣ ግን ብዙ ውጣ ውረዶችን አልፌ ነው ከ43 አዲስ አበባ ዩኒቨርሲቲ መምህራን ጋር ተባረሬ እንደገና በ2000 ከ26 ዓመት በኋላ በ2010 ዓመተ ምህረት ነው ተመልሼ ማስተማር የጀመርኩት። ማስተማርን በጣም ተወዶ ነበር ጋሽ? አዎ መቼም አንደኛ በኔ መስክ በኔ ሙያ ከማስተማር ውጭ ብዙ ነገር መስራት የምችል አይመስለኝም። ነጋዴ መሆን አልችልም። በሌላው ደግሞ ከሙያ ጋር የተያያዘ ትምህርት አልተማርኩም። ስለዚህ ይህን ያለኝ አማራጭ እና የተሰጠኝ እድል ማስተማር ነው። ግን እኮ አሁን ከማስተማር ውጭም አሁን ለምሳሌ የሰራሃቸው ስራዎች አሉ። ድሀ አደግ፣ ሻጥር በየፈርጁ፣ ከዛ ደግሞ የቴሌቪዥን ድራማ ተከታታይ ድራማ ጽፈህልናል። ብዙ ነገሮች ሰርተሃል እና እነዛንስ እንዴት አልቀጠልካቸው በአሁን ላይ? እሱ እንግዲህ ሰፋ ያለ ውይይት የሚጠይቅ ነው። አንደኛ ይህን መድረክ ለማግኘት መድረኩ ምቹ ነው ወይ? ዛሬ ባለው ሁኔታ የኔን ስራዎች ለመቀበል ዝግጁ የሆነ መድረክ ያለ አይመስለኝም። ለምን? ጥሩ ጥያቄ ነው። ሳልሞክር ቀርቻ ሳይሆን ሙከራዎች ነበሩ። ግን አንደኛ ቲያትር ቤቶች በአሁኑ ጊዜ በትላንትና በምናየው የኢትዮጵያን ገጽታ መለወጥ፣ የኢትዮጵያን ችግሮች ማንሳት፣ ኢትዮጵያውን ያለችበትን ሁኔታ ተገንዝቦ ለህብረተሰቡ መፍትሄ የሚሰጡ ስራዎችን ማቅረብ፣ እነዚህን የመሳሰሉትን ለማድረግ በጣም አስቸጋሪ ነው። ምክንያቱ ምን እንደሆነ አይታወቅም። ምን ምክንያት ይሰጡሻል? አላለፈም ነው። ምናልባትም ድርሰቱ ደረጃውን ያልጠበቀ ሊሆን ይችላል። የጽሁፉ ችሎታ እንዳንል የሆነ ጊዜ ላይ ከጋሽ ጸጋዬ ገብረመድህን ጋር የግጥም ውድድር ተወዳድራችሁ አሸንፈሃል። ከጸጋዬ ጋር ተወዳድሮ የሚያሸንፍም ሰው ሊኖር አይችልም። እሱ እንደዛ አይደለም የሆነው። ትግላችን የሚል ሙዚቃዊ ድራማ ይሄ ለኢንተርናሽናል የምንድነው የጥቁር አፍሪካ ፌስቲቫል ላይ የሚቀርብ አንድ ስራ ይቅረብ ተብሎ እኔ እንኳን አይደለም እኔ ያኔ የቲያትር ጥበባት ድርጅት ኃላፊ ነበርኩ በባህል ሚኒስቴር ውስጥ እና ያንን ድራማ ሁለት ትልቅ ተፎካካሪዎች አንደኛው
አብዬ መንግስቱ ለማ ነበሩ። ማሬጆ ፋኒኳሌ የሚለውን ወደ እንግሊዝኛ ተርጉመው እሳቸው አቀረቡ። ሁለተኛውን ጋይ ጸጋዬ ደግሞ ወደ ኦኬ የሚል ደግሞ ነበረው፣ እሱን ደግሞ አቀረበ እና ከሁለቱ አወዳድራችሁ አንዱን ለፌስቲቫሉ አቅርቡ ተብለን እኔ አወዳዳሪ ኃላፊ ነበርኩና ስናየው ነገሩ በጣም አስቸጋሪ ነው። አንደኛ ሁለቱ ትልልቅ ሰዎች ሲወዳደሩ የማንኛውን ጥለን የማንኛውን እንቀበል፣ አንዱም አስቸጋሪ ጉዳይ እሱ ነበረና በኋላ ኮሚቴው ተመካክሮ አንተ ሙዚቃዊ ድራማ ጻፍና፣ ምክንያቱም የአፍሪካ ሀገሮች አፍሪካውያን የሚናገሩበት ቋንቋ በጣም በርካታ ናቸው። ፖርቹጊዝ፣ ፈረንሳይ፣ ጣሊያን ምናምን እና በእንግሊዝኛ ፕሌይ ብናቀርብ ድራማ ብናቀርብ የሚያዳምጠው የእንግሊዝኛ ተናጋሪው አካባቢ ብቻ ስለሚሆን ሙዚቃዊ ድራማ ይጻፍ ተብሎ ሙዚቃዊ ድራማ አቀረብነ። የሁለቱን ታላላቅ ደራሲያን ስራዎችን ጣልናቸው። ማለት ተቀባይነት የላቸውም ብለን እንትን አልናቸው እና የኔ ተቀባይነት አግኝቶ ሙዚቃዊ ድራማ በጣም ትልቅ ስም ያለው ሆነ። ናይጄሪያ ላይ ያቀረብ ነው። ናይጄሪያ እንደውም 3-4 ዩኒቨርሲቲዎች በጣም በትልቅ ደረጃ ተቀብለው 1 ወር 2 ወር አቆዩት እዛው። ከዛ እንደገና ኩባ ደግሞ ፊደል ካስትሮ ባለበት ተጋብዞ ደግሞ ኩባም ለወጣቶች ፌስቲቫል እንዲቀርብ ተደረገ። በጣም ፖፑላር የሆነ እንትን ቀረበ። እሱ ነው በኋላ እንደምን ሃይማኖት ናቸው ይዘውት የሄዱት ወደ ኩባ። እሱ ላይ ነው እንግዲህ ጋይ ጸጋዬ እሱ ተወዳድሮ ያልሽው እንጂ ከጋይ ጸጋዬ ጋር ማንም ሊወዳደርም አይችልም። ታውቂዋለሽ፣ ስራውም የጠራ ስራ ነው። ሁለተኛው ደግሞ ከሱ ጋር የተወዳደር ነው ህዝብ ለህዝብ የሚል ድራማ ነበረን፣ የዓለምን የዞረው ድራማ። እዛ ላይ ደግሞ እንደዚሁ እዛ ላይ እንኳ በደንበኛ ውድድር ነበር ያደረግነው። እኔ ብቻ አይደለሁም፣ ሌሎችም ደበበ ሰይፉ እነዚህ ሁሉ ነበሩና ከዛ እንደ አጋጣሚ የኔ አደይ አበባ የሚለው የኔ ሙዚቃ ድራማ አለፈ። ያለፈበት ምክንያት ጸጋዬን በልጦት አይደለም። በነገሮች ላይ ጸጋዬን የሚበልጥ ማንም አይኖርም። ግን ጋይ ጸጋዬ ትልቅ ሀሳብ ነው ያለው። ከምን ጀመሮ ከአክሱም ኪንግደም ጀመሮ እና ሲለው እቺ ደግሞ ሙዚቃዊ ድራማ በሙዚቃ የምትገለጥ በውዝዋዜ የምትገለጥ ስለሆነች በጣም ታሪኳ ያው በተማርሽው መሰረት በጣም ትንሽ መሆን እንትን ያለ መሆን አለበት፣ ተራ መሆን አለበት እንጂ ትልቅ ነገር ከሆነ ሙዚቃውም አይገልጸውም ውዝዋዜውም አይገልጸውም። እና እኔ በጣም ስስ የሆነች ታሪክ ነው የፈጠርኩ። አንድ ህፃን ልጅ ቆንጆ ልጅ ፈጠርኩኝ፣ እነየ የምትባል እሷን የሚወዱ ደግሞ 2 ትልልቅ ጎረምሶች ፈጠርኩ። እሷን ለማግኘት እነሱ እሷን ያስሮጧታል፣ ይፈልጓታል። እሷ ትሮጣለች፣ እነሱ ይከተሏታል። በየክልሉ በየእንትኑ ስትገባ የዚያ ሀገር አካባቢ የባህል ጨዋታ ይታያል እና በጣም ሲምፕል ታሪኩ ሲምፕል ፖለቲካል እንትንም የነበረው ነው፣ መሴጅ የነበረው ነው። ያኛውን ሲታይ ይሄኛው ይሻላል ተብሎ የመረጡት ደግሞ ውዝዋዜው አሰልጣኝና ሙዚቀኛው ማለት ሙላቱ ናቸው የመረጡትና ቆንጆ እንትን ሆነ። ምናልባት እንግዲህ ያ እንደ ውድድር ካልተቆጠረ ከጋይ ጸጋዬ ጋር የሚወዳደር እኔ ከባድ ነገር ነው። ያው ቅድም የጽሁፌ ማነስ ነው እንዳትለኝ ከሚለው አንጻር ነው ገብቶኛል። ምን ያህል እንደምትጽፍ ምን ያህል ተመራጭ እንደነበረ በወቅቱ በጊዜው ሁላችንም የምናውቀው ነው። ለዛም ነው እስካሁን ድረስ ጋሻ ያነ ሙላቱ ሲባል ማንም ሰው ከወንበሩ ተነስቶ ነው የሚያጨበጭበው፣ እኔ በማውቃቸው በዙሪያ ባሉት ማለት ነው። ከዛ መምራችንም ሆነ አይተናል
ምን ያህል ስላከበራችሁ እግዚአብሔር ያክብራችሁ እንጂ አሁንም ከጸጋዬ ጋር አታወዳድሩኝ። እሺ እሱ ታላቅ ነው እሱ። እስቲ ግን ጋሽ ጸጋዬን ግለጽልኝ በጋሽ አንደበት። ጋሽ ጸጋዬ እኔ መቼም አንደኛ ጸጋዬ ማለት ለእኔ አሁን ለምንነጋገርበት አማርኛ ቋንቋ ትልቅ መሰረት የሆነ በነገርሽ ላይ በዓለም ላይ የሼክስፒር ስራዎችን የተረጎመ ቋንቋ ታላቅ ቋንቋ ነው ተብሎ ነው የሚጠራው። ታውቂያለሽ? አንድ ቋንቋ ትልቅ ነው ሲባል ሼክስፒርን ተርጉሟል ይሉሻል የቀረ። ምክንያቱም የሼክስፒር ቋንቋ ከባድ ነው። ያንን ቋንቋ ችሎ የሚተረጉም ቋንቋ ደግሞ ትልቅ ቋንቋ ነው እና ለዚህ ያበቃውን የሚመስለኝ አንዱ ጸጋዬ ነው። ሼክስፒርን በአማርኛ ሲተረጉም አማርኛን ቋንቋ አንድ ደረጃ ወደ ላይ ከፍ ያደረገ ትልቅ ባለሙያ ነው ብዬ ነው የማስበው። ከእውቀቱ፣ ከስነ ጽሁፉ፣ ከምርምሩ ውጭ ጸጋዬ ይሄ ነው ብዬ ነው የማስበው። መልሼልሽ ከሆነ በደንብ መልሰልኛል። ስለዚህ በዓለም የስነ ጽሁፍ መድረክ ላይ ምናምን ስለ ቋንቋ ኃይል ሲወራ ሼክስፒር ተተርጉሞበታል ያ ቋንቋ ይሉሻል። የቀረው እኮ አይችልም ምንሽ አሁን የተወለዱ አዳዲስ ቋንቋዎችን ሼክስፒርን ተርጉም ብትዩ አይችልም። በጣም ምክንያቱም ቋንቋ ማደግ አለበት፣ ደረጃውን መጠበቅ አለበት። አማርኛ ቋንቋ ያደገበት ምክንያት ሌሎችንም ተቻምቶ ነው። ከወላይታ፣ ከኦሮሚያ፣ ከእንግሊዝኛ፣ ከፈረንሳይኛ፣ ባርኔጣ፣ ከዘራ እነዚህ ሁሉ ከውጭ እነዚህ ሁሉ ማቀፍ የሚችል ቋንቋ ሆኖ ነው። ያ ቋንቋ ሼክስፒርን ሲተረጉም አልተቸገረም። ይህንን ደግሞ የበሰለ ገጣሚና ተርጓሚ እንግዲህ ጋሽ ጸጋዬ አንዱ ትልቁ የረዳው ራሱ ፖኤት መሆኑ ነው። ያ ፖኤት በመሆኑ ያንን ሲተረጉም አልተቸገረበትም። ባለመቸገሩ ሼክስፒርን በአማርኛ ተረጎመልን። አንድን ብቻ አይደለም፣ እነ ሆቴልን፣ እነ ሃምሌትን፣ ሁሉን ነገር ብዙ ስራዎችን በአብዛኛው የተረጎመውና ያ ለአማርኛ ቋንቋ መሰረት ጥሩ መሰረት የጣለው ሼክስፒር ነው ብዬ ማን ነው ጋሽ ጸጋዬ ነው ብዬ ነው የማስበው። በጣም ግጥሞቹም እኮ በጣም የቋንቋ ያው ሼክስፒር ነው። ዞሮ ያ ተጽዕኖ ታይበታለሽ። በደንብ እስቲ ግን ጋሼን ከልጅነቱ ጋሼ የተወለደ የታደገ? እኔ እንግዲህ በድሮ አጠራሩ የተወለድኩት በጎጃም ክፍለ ሀገር ነው የሚባለው። እኔ በአገው ምድር አውራጃ ነበር፣ እዛ ነው የተወለድኩት። ትምህርት የጀመርኩት እዛው አካባቢ ነው፣ ዳንግላ የምትባል ከተማ። እዛ ነው ኤሌመንታሪ ስኩል በሙሉ የጨረስኩ። አቋርጬ መሀል ላይ ታላቅ ወንድሜ ጋብዞኝ 1 አመት ይመስለኛል ሲዳሞ ተምሬያለሁ፣ አለታ ወንዶ። ግን ወዲያው ልጅ ነበርኩ፣ 2ኛ ክፍል እንደዚህ 3ኛ እንዲያውም የጨረስኩም አይመስለኝም። ቶሎ ብዬ ወደ ነበርኩበት ቦታ ተመልሻለሁ እና በአጠቃላይ ዳንግላ ነው ኤሌመንተሪ የጨረስኩ። ከዛ ደብረ ማርቆስ 2ኛ ደረጃ ትምህርቴን እስከ 11ኛ ክፍል 12ኛ ክፍል የጨረስኩት አዲስ አበባ በደማርያም የሚባል ትምህርት ቤት የዩኒቨርሲቲ አካል የሆነ መለማመጃ፣ እዚያ 1 አመት ተማርኩ። 12ኛ ክፍል ጨርሼ ፈተና ትልቅ ፈተና አለ። ያን ፈተና ያለፈ ማትሪክም አይወስድም፣ በቀጣይ ዩኒቨርሲቲ ነው የሚገባው። ዩኒቨርሲቲ ጆይን አደረኩ። ከዩኒቨርሲቲ በፊት ጋሽ እንመለስና እኔ የማስታውሰው አለኝ በጠዋትና ማታ ከትምህርት ቤት ደርሶ መልስ በጣም ረጅም ነበረ የምትለው የአባትህ የሚያስነብቡ ቡና ቦታ ላይ ያለውን ዝልል አድርገው ስለሄድን እንመለስና ዝልል አድርጌዋለሁ በኋላ ትመለሽበት እንደሆን ብዬ ነው። እና እንግዲህ ያው ኤሌመንተሪ የተማርኩት እዛ ነው ያልኩሽ ነው። እንግዲህ አባቴ የሚኖሩበትና ወይም ቤተሰቤ የሚኖርበትና እኔ ትምህርት ቤቱ ወደ 17 ኪሎ ሜትር
ደርሶ መልስ 34 ኪሎ ሜትር ርቀት አለው። ያን በእግሬ ነው የምሄደው። ጠዋት ትነሻለሽ፣ ልክ 2 ሰዓት ላይ ትምህርት ቤት መድረስ አለብሽ። ከ2 ሰዓት 5 ደቂቃ ብታልፊ 5 ጊዜ ትገረፊያለሽ። ትልቅ አለንጋ እንትን አላቸው፣ ይሄ የባህር ዛፍ ውይ እሱ አለ፣ በሱ ትገረፊያለሽ። ስለዚህ ሌሊት ተነስተሽ ልክ 2 ሰዓት ክላስ መግባት መቻል አለብሽ። እንግዲህ 17 ኪሎ ሜትር እንዴት ሆነሽ እንደምትሄጂ፣ ጠዋት ምንም ቁርስ የለም። ቁርስ የምትበይው የሆነች ነገር በአዋዜና በምን ለጥፈው ይሰጡሻል። ያችን ትበያለሽ፣ ቀኑን ሙሉ ትበያለሽ። ማታ ነው እራት የምትበይው። ይሄ ነው እንግዲህ የትምህርቱ ስርዓት የነበረው። የዛን ጊዜ መቋጠር የለ፣ የእግር ጫማ የለ፣ ምን የለ። ይሄ ሁኔታ አመት ትማሪ ትችያለሽ፣ 2 አመት ከተባለ ግን ይሰለችሻል። በጣም በጣም ሰለቸ እና አልማርም ብዬ እየጠፋሁ ጫካ ውስጥ እየተደብቄ እየዋልኩ አባባ ቡና ቤት አላቸው፣ የቡና አትክልት ምናምን አትክልት እዚያ ውስጥ ተደብቄ እውላለሁ። ብርቱካን ምን ሁሉ ነገር አለው። ያን ስበላ እውላለሁ። ትምህርት ቤት እንደዋልኩ ደግሞ ስጨርስ እገባለሁ። ኋላ ተነቃብኝ። መምህራኑ መጥተው ይሄ ልጅ እኮ አይመጣም የት ሄዶ ነው ብለው መጡ። እንደገና በጣም እሳቸውም ተናደዱ። የመሰላቸው ትምህርት ቤት እየዋልኩ መጣ ነው። ከዛ 2 እግሬን አስረው እስር ቤት አስገቡ። ማለት ክፍል ውስጥ ወስደው እግር ብረት የምትባል አሰርተው አስረው ክፍል ውስጥ አስቀምጠውኝ ሄዱ። ታሰርክ? ትምህርት ቤት ታሰርኩ እና እንዴት ከዛ እየዘለልኩ እወጣለሁ፣ እየዘለልኩ እንትን እላለሁ። ግን ምሳ፣ እራት፣ ቁርስ ከከተማ እንዲመጣልኝ ተደረገ። ኬሻ ፍራሽ አለ፣ እሱን ተሰጠኝ። ባናን ብርድ ልብስ ተሰጠኝ። እንዲህ ዓለም ነው ዓለም። ከዛ እንደውም መምህራኑ በሳምንቱ ካልተፈታ እኛ አናስተምርም ብለው ሲሉ እኔ ደግሞ አልፈታም። ያ ነገር በጣም ጠቀሜታ አለው። እኔ በኋላ ታርቀን እስኳላም እዛው ቤትም ተፈለገልኝ፣ ምግብም ተፈልጎልኝ ትምህርት የጀመርኩት በዚህ ነው። ስንት አመት ነበር ያኔ? እኔ ምን አቅልሻለሁ እንግዲህ በጣም ትንሽ ነኝ እና ግን የሚገርምሽ በኋላም ለትውልዱ ከማስተላልፈው መልእክት አንዱ አባቴና ትምህርት ያላቸው ግንኙነት እና አንደኛ እሳቸው ማንበብ መጻፍ አይችሉም። ገዢ ናቸው የአካባቢው፣ ግን ማንበብ መጻፍ እና በዚህ ምክንያት እኔ እንድማርላቸው ግን ትልቅ ፍላጎት ነበራቸው። ለዚህ ነው የሚያስሩኝም የሚፈቱኝም። ከዛ ቅዳሜና እሑድ ደግሞ ስመለስ ሌላ ስራ የለኝም። መጽሐፍ ገልብጬ ከየት እንደሚያመጡት አላውቅም። እነ ከበደ ሚካኤል፣ እነ ብላቴ ጌታ ኅሩይ፣ እነ አርሙኝ፣ እነ አቶ ተማቹ የሚባሉ መጽሐፍት እና አለማየሁ ሞገስ። ከዛ ያን ሁሉ እያነበቡ ከጨረሱ በኋላ ደግሞ እንደገና መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ድረስ በቃ አንብ እየተባልኩ ማነበው እሱ ነበረ። እና ይሄ ነው ይመስለኛል በኋላ ለዚህ ላለው የስነ ጽሁፍ ስራዬ መሰረት የሆነኝ ይሄ ይመስለኛል። ትርጓሜም ነበረው? ትርጓሜ ከዛ ደግሞ ህዝቡ እኮ ተሰብስቧል። ይሄ ቡና የሚጠጣ ጠዋት ቁርስ ላይ ቡና አለ፣ ምሳ ላይ ቡና አለ፣ እራት ላይ ቡና አለ። በዚህ ሁሉ ሰው 20-30 ሰው መቼም አይጠፋም። እዚያ ባለ ጉዳይ አለ ተሰብስቦ፣ መምህሩም አሉ እኮ የቤተ ክርስቲያን መምህሩም አሉ። ከዛ ቁጭ ብለው ብቻ መጽሐፍ ቅዱስ በተለይ ራእይ እሱን ምን ማለቱ ነው ይላሉ ብድግ ብለው። እኔ አሁን እስቲ በዚያ እድሜ አላውቅም እንዳልል የተማርኩ ነኝ። አስኳላ ምንም ይሁን ከዛ እንደገና መተርጎም ጀምራለሁ። ምን እንደተረጎሙት እግዚአብሔር ይወቅ። ያምኑኛል ሁሉም። አያውቁትም እነሱ ቢያውቁት ባያውቁት እንዲህ ያሉትን ነው የሚቀበሉ። የተማረ ሰው ይግደለኝ አይደለም እንዴ? ጊዜ መፈክሩ የተማርኩ ነኝ እኮ
የማትረሳው ገጠመኝ ነበርክ? አዎ የነበረኝ በዚህ ጉዳይ ላይ አንድ ጊዜ እንደዚሁ አፌን ስከፍት የዚህ እንትን የትርጉም ጉዳይ መጽሐፍ ቅዱስ እያነበቡ ስከፍት አንድም ለካ ምሁር የቤተ ክህነት ምሁር መርጌታ እዚህ አብረው ኖረዋል። ከዛ እንደው ዝግ ብለው ወሽካታ ከየት አመጣኸው ይሄንን ብለው ፊት አዋረዱኝ። ከዚያ በኋላ ቆምኩ። መተርጎም አባባም ተዋሉኝ። በቃ እስከ ዛሬ ሲጫወትብን ነበር። በቃ ይቅር ብለው በልባቸው ሳይሉ አይቀሩም። እና በጣም አድርገው በተለይ በዚህ ዮሐንስ ራእይ ላይ ትዝ የሚለኝ መልአኩም አለ ይህንን ሁሉ ላሳየኝ እንትን ክብር ሰጠው ዘንድ ሰገድኩለት፣ እግሩ ላይ ወድቄ ሰገድኩ ይላል ራእይ። እና ባላ መልአኩ አታድርገው፣ ለእኔ ለእግዚአብሔር ብቻ ስገድ አለው የሚላል። ያንን ስቀባጥር የሚሰገደው ለእግዚአብሔር እያልኩ ስል ምን ማለት እንደሆነ ገብቶሃል ወይ ብሎ ሰውዬው እንደው እንትን አለኝ። ከዚያ በኋላ አቆምኩኝ። እኔም መዘባጠሩን አቆምኩኝ። ያን በዛን ጊዜ እኔ በጣም ትልቅ ገጣሚ ወጥቶኛል። የፍቅር ግጥም ጽፋለሁ። ደግሞ አባቴ ችሎታ አላቸው። ለችሎቱም ደብዳቤ ምጽፍ ለገበሬው ማመልከቻ ምጽፍ እኔ ነኝ። ምን አይነት ማመልከቻ ነው የምጽፈው? በጣም ኢንተረስቲንግ በህይወቴ ውስጥ ይኸውልሽ፣ አሁን እኔን ህዝባዊ ግጥሞችን እንድሰራ ያደረገኝ አንዱ ይሄ ይመስለኛል። ይገርምሻል። ምክንያቱም ገበሬው መጥቶ ሮሮውን የሚነግረኝ ለእኔ ነው። እኔ ነኝ እንግዲህ አቀነባብሬ የምጽፍለት። መሬት የተቀማ ይኖራል፣ የተገፋ ይኖራል፣ ያለ አግባብ እህሉን የተነጠቀ ይኖራል። ብዙ ነገሮች፣ የተለያየ የገበሬው ችግሮች ነው ለዳኞች አባባ የሚያመለክተው። እና ያንን ጽፌ ማቀርብላቸው እኔ ነኝ። አቅርቤም ደግሞ ውሳኔ መልስ እንድትመጣ በዚህ ጊዜ እንድታነም ተብሎ የሚጻፈውንም ምጽፈው እኔ ነኝ። ሁለቱም ይሄ ውስጤ ከገበሬው ጋር ያለኝ ግንኙነት በጣም እንትን እያለ የመጣ ይመስለኛል። በኋላ አሁን ስራዎቼ ሁሉ ግጥሞቼ ሁሉ ፖለቲካ ሆኑ ምናምን የምትሉት ለዚህ ነው። እና የህዝቡ ጋር ያለሽን ግንኙነት የበለጠ ያጠናክረዋል ያ መንፈስ። ከተማሪው እንቅስቃሴ ውስጥ ስገባ አሁን ለምሳሌ ዩኒቨርሲቲ ውስጥ ስገባ መጀመሪያ ላይ በተማሪ ተደብድቤ ነው የወጣሁት በፖሊስ። እና ሁለተኛ ዓመት ተማሪ ሁኜ ነው እንግዲህ አፈር ድሜ አብልቶ ፖሊስ ደብድቦ ከዩኒቨርሲቲ ያባረረኝ። እና ማለት ከዩኒቨርሲቲ አጥር ሰብሮ ገብቶ ነው ፖሊስ የደበደበን ያኔ ተማሪውን። እና ግንባር ቀደም መሪ ነበርኩና የአብዮቱ ጊዜ ማለት ነው። ምን አብዮት በጃንሆይ ጊዜ ነው እንጂ ገና የተማሪዎች እንቅስቃሴ በዚህ ጊዜ እኔ እኮ ዩኒቨርሲቲ አልጨረስኩም እኮ ተባሬ እኮ ነው የወጣሁት። ተደብድቤ ነው የወጣሁት። ተደብድቤ ወጥቼ አስተማሪ ነው የሆንኩት። እስቲ ቆይ በጃንሆይ ጊዜ ያንተ አባት ምንድን ነበር ኃላፊነታቸው? ለምን ነበር የወረዳ ገዥ ነበሩ። የወረዳ ገዥ የአካባቢው ወረዳ ገዥ የሚባል ምክትል ወረዳ ገዥ የሚባል አለ። የእሱ ገዥ ነበሩ። አርበኛ ናቸው። በአርበኝነት የተሰጣቸው ሹመት ነው። ፊት አውራሪ ናቸው። እና ያንን ነው የዚያ ገዥ ስለሆኑ ያንን አካባቢ በሙሉ የሚያስተዳድሩ እሳቸው ናቸው። ስለዚህ አገረ ገዥ ነበር አባት። አገረ ገዥ ሳይሆን የወረዳ ገዥ ታች ነበሩ። እና በእሳቸው አቅም ትልቅ ስልጣን ያለው ነው። ቀላል አይደለም። ታች ያለው መሰረት የእሳቸው ከገበሬው ጋር ቀጥታ ግንኙነት ያላቸው። ስለዚህ ከዛ ያ ገበሬ እየመጣ ብሶቱንም የሚጽፈው ደግሞ ያቀርበው እሱ ነው። ጸሐፊው ደግሞ እኔ ነኝ። ምክንያቱም ሌላ ሰው የሚጽፈው የለማ። አባቴ አይጽፉም፣ አያነቡም። መልሱን እንዲህ ነው ተብሎ የሚጻፍላቸው መልስ ምጽፈውም እኔ ነኝ። ማዘዣውን ምጽፈውም እኔ ነኝ።
ስለዚህ አቤቱታውንም የምታቀርበው አንተ ነህ? መልሱንም የምትጽፈው ከገበሬው ሰምቼ አቀነባብሬ እኮ ነው እንድን ብላ አይደለም ልባ እስኪመጣቸው ድረስ ራሱ ገበሬው እንዴ እውነቴን ያልተበድያለሁ እንዴ እስኪል ድረስ ነው የምጽፈው። ያው ደብዳቤው የንባብም ልምድ ስላለ ንባቡ ልምድ አለኝ። ከዛ በኋላ ብዙ ጥሩ ገጣሚ ወጥቶኛል። ሰንደቅ ዓላማ ላይ ወጥቼ ግጥም ማነብ እኔ ነኝ። የአንቺን የመሰለ ቆንጆ ልጅ ደግሞ ቆንጆ ወንድ ስትወድ ግጥም የምታስጽፈኝ እኔን ነው። 15 ሳንቲም እቀበላለሁ ከሱም እንደዚሁ እና በጣም ሀብታምም ነበርኩ በዛን ጊዜ። ከልጅነት ነው ሀብቴ በዚህ በስራዬ ነው እንትን አይደለም እና በጣም ጥሩ እንትን ነበረኝ እና ያንን እንደያዝኩ ነው እንግዲህ ሃይ ስኩልን የጨረስኩት። ማነው ኤሌመንተሪን ጨርሼ ወደ ሃይ ስኩል የገባሁት። ሃይ ስኩል ስገባ አሁን የአባቴ የሰጡኝ የነበረው ነገር ሁሉ ጠፍ የለም። ለምን? እሳቸው ቀሩ። ያታች ገጠር ቀሩ። እኔ ወደ ደብረ ማርቆስ መጣሁ። አሁን ተከትሎኝ የመጣው ማነው ግጥም እና የግጥም ደብዳቤ አብሮኝ መጣ። ተማሪው ያውቀኛል። ሰንደቅ ዓላማ ላይ ግጥም ጽፋለሁ፣ ቲያትር አዘጋጃለሁ፣ የባህል ምሽት አዘጋጃለሁ። በሃርሞኒካ በጣም ጨዋታለሁ። የዳንስ ምሽት ዓርብ ሁሉ ጊዜ በሃርሞኒካ አዘጋጃለሁ። ከዚያ አቋርጬ ደግሞ ዘፍናለሁ። አንተ? አዎ ጋሼ በእናትህ ዘፈን አይደለም። ከዚያ ነው በነገርሽ ላይ እንደዛ የጥላሁንን ዘፈናለሁ ምናምን። ሰው ደግሞ ጥላሁን እኮ ነው ይሉኛል። ከዚያ ባሰ እየጋልኩ ሄዳለሁ። አንዴ እንደዚህ እያደረጉ ዩኒቨርሲቲ ስገባ ከተስፋዬ ገሰሰ ጋር ተጣላሁኝ። ዩኒቨርሲቲ ውስጥ እንትን ለማንቺ አሁን የባህል ማዕከል ያልኳት አለችም ቲያትር እንትኖች የባህል ማዕከል መጀመሪያ እንትን ነበር የሚባለው ኪነ ጥበባት ቲያትር ነበር እና እነ ተስፋዬ ነበሩ እዚያ የሚሰሩት። እኛ ልጆች ነን ያኔ እና ገብቼ ልስራ ስል ሴቱን ስራ አለኝ ተስፋዬ። ወይ ድኔ ሴቱን አልሰራም አልኩት። ምክንያት አለኝ ከኋላ እና ሴቱን አልሰራም ብዬው ወጣሁ። ወጥቼ እሄዳለሁ ብሔራዊ ቲያትር ሄጄ ጋይ ጸጋዬ የብሔራዊ ቲያትር ዳይሬክተር ነበር። እኔ አላውቀውም። ዳይሬክተሩ የት ጋር ናቸው ብዬ ሲሉኝ ብሔራዊ ቲያትር አሳዩኝ፣ እዚህ ግባ አሉኝ እና ገባሁ። ገባ ተቀምጧል፣ ያው ይጽፋል። እንዲህ ቀን አይደለም ምን ፈለግህ አለኝ። አይ ሙዚቃ ልቀጠል ፈልጌ ነው አልኩት። አላውቀውም፣ አያውቀኝም። ከየት ነህ አለኝ። ከአዲስ አበባ ዩኒቨርሲቲ። ስንተኛ ዓመት? አይ ገና 1ኛ ዓመት ነኝ። እና አሉ እናማ ሙዚቃ መስፈን ፈልጋለሁ። ሰዎች ደግሞ ገጠር እያለሁ ጥላሁን ገሰሰ ነው ድምጽ እያሉ ያደንቁኛል እና ልቀጠል ነው አልኩት። እሺ እንዲህ ብሎ አየኝ። ውጣ ከዚህ